ዛሬ የምናደርገው ጉዞ ከምድራችን መጀመሪያ ጋር ወደሚገናኝበት ምስራቃዊ አፍሪካ ነው። ወደ ታንዛኒያ ሰሜናዊ ክፍል የኢያሲ ሐይቅ ዳርቻ። እዛ ዘመናዊ ዓለም የደረሰበት መፍጠን ያልነካቸው የሰው ልጅ የቀድሞ ማንነትን በሕይወት የያዙ ልዩ ህዝቦች አሉ። እነሱም ሀድዛቢዎች ናቸው። ዛሬ በአዲስ ኢንሳይት ዝግጅታችን ስለ እነዚህ ጥንታዊ ህዝቦች አኗኗር፣ እሴትና አምላክ ስለሰጣቸው የነጻነት ህይወት በሰፊው እንቃኛለን። የሀድዛቢዎች ማንነትን ስንመለከት ሀድዛቢ ማለት በራሱ ቋንቋ ህዝብ ማለት ነው። እነዚህ ሰዎች የሰው ዘር የጀመረበትን ጥንታዊ ማንነት ይዘው የቆዩ ናቸው። ሳይንቲስቶች የዘረመል ጥናታቸውን ሲያዩ የዘመናዊው የሰው ልጅ የመጀመሪያ መገለጫዎች በእነሱ ዘንድ እንደሚታዩ ይናገራሉ። አስቡት፣ ምንም አይነት የመንግስት ድንበር፣ ምንም አይነት የቴክኖሎጂ ግፊት የለባቸውም። እነዚህ እንደ ተፈጥሮ ልክ እንደ ዛፎችና እንደ ንፋስ በነጻነት የሚኖሩ ህዝቦች ናቸው። ታሪካቸው በወረቀት አልተጻፈም። ይልቁንም ከአባት ወደ ልጅ ከአያት ወደ ቅድመ አያት በሚተላለፍ ተረትና ልምድ ነው የተጠበቀው። የሀድዛቢዎች ቋንቋ የኩይሳን ቤተሰብ ነው። ሲናገሩ የሚሰማው የከንፈር መምጠጥ ወይም ክሊክ ሳውንድስ ምናልባትም የሰው ልጅ የመጀመሪያው የቋንቋ መገለጫ ሊሆን ይችላል። እነሱ በምድር ላይ ከሚገኙ ጥንታዊ የሰው ዘር ቡድኖች አንዱ ናቸው። ሀድዛቢዎች የቋሚ መኖሪያ ቦታ የላቸውም። እንደ አደን ቦታና እንደ ተፈጥሮ መኖሪያ ወቅቱን ተከትለው ይንቀሳቀሳሉ። ይህ የዘላንነት ህይወታቸው ከአካባቢው ስነ ምህዳር ጋር በትክክል እንዲጣጣሙ ያደርጋቸዋል። የሚገርመው ነገር በማህበረሰቡ ውስጥ ትልቅና ትንሽ የሚባል የለም። አንድ አዳኝ አድኖ ካመጣው ስጋ ለሁሉም ያካፍላል። በዛ ህብረተሰብ ውስጥ ይህ የኔ ነው የሚባል የግል ንብረት የለም። ሁሉም ነገር የጋራ ነው። እንደ አንድ ትልቅ ቤተሰብ አንድ ሆነው ይኖራሉ። ወንዶቹ በቀስትና በጦር የዱር አራዊትን ያድናሉ። ይህ አደን ግን እንዲሁ የሚደረግ አይደለም፣ ትልቅ ጥበብ ነው። የዱር አራዊትን ባህሪ፣ ድምፅና እንቅስቃሴን በጥንቃቄ መከታተል የሀድዛቢ አዳኝ ዋነኛ ክህሎት ነው። ሴቶች ደግሞ የዱር ፍራፍሬዎችን፣ ስሮችንና የተለያዩ የሚበሉ ቅጠላቅጠሎችን በመልቀም ለቤተሰብ ቀለብ ያቀርባሉ። የሀድዛቢ ሴቶች ስለ ተፈጥሮ ያላቸው ዕውቀት እጅግ አስደናቂ ነው። የትኛው ስር መርዘኛ እንደሆነና የትኛው ፍሬ በአስቸጋሪ ወቅት እንደሚበላ በደንብ ያውቃሉ። ይህ ዕውቀት ከትውልድ ወደ ትውልድ የሚተላለፍ ውድ ሀብታቸው ነው። አሁን ወደ አንድ ልዩ ሰው እናምራ። ስሙ ጫባ ይባላል። በሀድዛቢዎች ዘንድ ጫባን የማይወድ የለም። እሱ የማህበረሰቡ የልብ ትርታ ነው። ጫባ በእሳት ዙሪያ ተቀምጠው የዕለቱን ድካም በሳቅና በጨዋታ የሚቀይር አዝናኝ ሰው ነው። ቱሪስቶች ሲመጡ ጫባ የሚያደርገው እንግዶችን የመቀበል መንገድ የባህል ጥበቃ ብቻ ሳይሆን የጓደኝነት ድግስ ነው። ጫባ የሀድዛቢ ማህበረሰብ ከውጭ ዓለም ጋር የሚገናኝበት ወርቃማ ድልድይ ነው። በሱ ሳቅና በጨዋታዎቹ የሀድዛቢን ህዝብ ህይወት በትክክል መረዳት ትችላላችሁ። ሀድዛቢዎች የራሳቸው የሆነ የተፈጥሮ አምልኮ አላቸው። የእነሱ ተራሮች፣ ትላልቅ የባኦባ ዛፎችና ዋሻዎች የተቀደሱ ናቸው። በህይወታቸው ውስጥ ዋናው ነገር ነጻነት ነው። ማንም ሰው በሌላው ላይ የበላይነት የለውም። መሪ የሚባል ነገር የለም። ውሳኔዎች በጋራ ይወሰናሉ። ሁሉም ሰው እኩል መብትና እኩል ድምፅ አለው። ይህ የነጻነት ስሜት በዘመናዊው ዓለም እየተቀጨ ቢሆንም በሀድዛቢዎች ዘንድ ግን እንደ ወርቅ የተጠበቀ ነው። ማታ ማታ በእሳት ዙሪያ የሚደረጉ የጭፈራ ስነ ስርዓቶች የማህበረሰቡን ጥንካሬና አንድነት ያሳያሉ። በዛ የደስታ ጊዜ ውስጥ ጫባና ሌሎች አብረው ሲጨፍሩ ሰውና ተፈጥሮ በድምፅ የሚዋሃዱበት ሂደት ታያላችሁ። ዛሬ ግን ሀድዛቢዎች ከባድ ፈተና ውስጥ ናቸው። የግብርና መስፋፋትና የመሬት ይዞታ ጥያቄዎች የአኗኗር ዘይቤያቸውን አደጋ ላይ ጥለዋል። ብዙዎቹ ወደ ዘመናዊ መኖሪያ እየተገፉ ነው። የአኗኗር ዘይቤያቸው ከመሬትና ከዱር አራዊት ጋር የተቆራኘ በመሆኑ መሬታቸውን ማጣት ማንነታቸውን ማጣት ነው። ሆኖም ግን ባህላቸውን ለማስተዋወቅና ከዘመናዊ ዓለም ጋር በክብር እንዲኖሩ የሚደረጉ ጥረቶች ተስፋ ሰጪዎች ናቸው። በአጠቃላይ የሀድዛቢ ማህበረሰብ የሰው ልጅ መጀመሪያ የነጻነትና የተፈጥሮ መኖሪያ ምሳሌ ነው። እነሱ ከዘመናዊው ዓለም ውዥንብር የራቁ ነገር ግን በውስጣዊ እርካታ የሚኖሩ ህዝቦች ናቸው። ይህ ህዝብ ለወደፊት ምን ይገጥመው ይሆን? የእነሱ አኗኗር በዘመናዊ ዓለም ላይ ምን ትምህርት ሊሰጥ ይችላል? ይህን ጥያቄ ለእርስዎ ለአድማጮቻችን እንተዋለን። ሀድዛቢዎች የሰው ልጅ ጥንታዊ ታሪክ በሕይወት የተቀመጠባቸው ህዝቦች ናቸው። ከነሱ የምንማረው ትልቅ ትምህርት አለ። ደስታ ሁል ጊዜ በሀብት አይለካም። አንዳንድ ጊዜ ከተፈጥሮ ጋር በስምምነት በመኖር ይገኛል። የሀድዛቢዎች ታሪክ ወደ ኋላ የሚወስድን ብቻ ሳይሆን ወደፊት ምን እንደምንሆን እንድናስብ የሚያደርገን መስታወት ነው።
የዛሬ የአዲስ ኢንሳይት ዝግጅት ይህንን ይመስል ነበር። እስከሚቀጥለው ዝግጅታችን ድረስ መልካም ጊዜ